ሰላም ቤተሰብ እንዴት ናችሁ? ዛሬም በአዲስ ሐሳብ በአዲስ ቪዲዮ ወደ እናንተ መጥቻለሁ። ቪዲዮ ከመጀመራችሁ በፊት ቻናሌን ሰብስክራይብ፣ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እንሂድ። ላንተ ብቻ እሰግዳለሁ ይልኛልና ለዘላለም አመስግን። ዮኒ እንዳለው እንግዲህ ዘንድሮ ዓመት በጣም እንደተሳካለት ያው እዚህ ላይ እንመለከት። በባለፈው ዙር በአንድ ጊዜ 940 ወጣቶች ጌታ ኢየሱስን እንደ ግል አዳኛቸው አድርገው ተቀብሎ ነበር። ዛሬ ደግሞ 1143 ሰው እንግዲህ ክርስቲያን ሆነዋል፣ ወደ መንግስቱ ተቀላቅሏል ማለት ነው። በጣም ደስ የሚል አስደሳች ዜና ነው። እንግዲህ በጣም ደስ ይላል። መልካም ወጣት ፕሮጀክት በጣም ተአምራት እየተሰራ ነው። በጣም ደስ የሚሉ የሚያስደንቁ ስራዎች እየተሰሩ ነው። ዮኒን እንግዲህ እግዚአብሔር ይባርከው ለማለት እንፈልጋለን። ተባረክላለሁ። እስኪ የሚቀጥለውን ቪዲዮ እንመልከት። ያው አሁን በኋላ ጠርሙስ አይደለም የምትይዘው፣ መጽሐፍ ቅዱስ ነው የምትይዘው። ያው ከአይምሮ ከመንፈሱ ከሰውነቱ ከስጋው ከሐሳቡ ወደግ አራት ጊዜ ጮኸ ለቀው ትወጣለህ። ሁለተኛ ሶስተኛ የመጨረሻ ውጣ። አልመጣም ሲል እሱ 10,000 ልኮለት ነው። 10,000 በ10,000 ነው አይመጣው። እጆቻችሁ ከፍ አድርጉ ወደ ላይ ሶስታችሁ። እኔ የምለውን ከኔ ጋር በሉ። ጌታ ኢየሱስ ሆይ፣ ጌታ ኢየሱስ ሆይ አመሰግናለሁ ስለፈታኝ ነፃ ስላወጣ አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ። አንተን ብቻ አመልካለሁ። ለአንተ ብቻ እሰግዳለሁ። አሜን። ተሳክቶልኛል። የዛሬ ቪዲዮ ባጭሩ ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ ተመልሼ እስኪመጣ ድረስ ቻናሌን ሰብስክራይብ፣ ላይክ ማድረግ ቤተሰቡን ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ጊዜ ተመልሼ እስኪመጣ ድረስ በያላችሁበት መልካም ጊዜ